ዲስታንስ ሪሌሽንሺፕ ላንቺ አድቫንቴጁ እና ዲስአድቫንቴጁ ምንድነው? ነው አልጋ ሆኖ ወይም ደግሞ ቀላል ነገር ሆኖ አይደለም እዚህ ጋር የተደረሰው። ኦኬ ስለዚህ it's challenge ከባድ ነው። በጣም ቻሌንጅ ነው። ሰላም ዩቲዩብ ሃይ እንዴት ናችሁ? ፍሬያማዎች ነን። ደከመናል። ሚስትየው ዛሬ ጉንፋን ይዟታል። እንግዲህ ድምጻችን ጎርንኗል። የኔ በሁለት ወንድ ድምጽ ነው የመጣባችሁ። ይሆነል ማለት እኮ ጎርንሷል ድምጽሽ እኮ። እንዴት ነው? ሰላም ነው? እንዴት ይደረሽ? እንዴት ከመበት ይሄን አለ ዛሬ ስለ ዲስታንስ ሪሌሽንሺፕ እና እስቲ ከዛ ደግሞ እዚህ ሀገር ከመጣን በኋላ ስላሉ ትንሽ ነገሮች እናወራለን። ያ ሰው ያው ሁለት ነገር ነው የምጠይቅሽ አንቺ ስትጠይቅሽ እንደ የስነ ልቦና ሐኪምነትሽ የስነ ልቦና ነው የስነ ማማከር ሐኪም ነሽ? የስነ ልቦና የስነ ማማከር ኖ ሶሪ የስነ ልቦናና ማማከር አይደል? እሺ ሶ ምንድነው ስነ ባህሪ ነው ስነ ልቦና ነው? ስነ ልቦና ኦኬ በተለምዶ ስነ ልቦና ነው የሚባለው። በተለምዶ ቴንክ ያው ባህሪ ነው የምታጠኑት ልብ ነው የምታጠኑት እና የሚባል ነገር አለ እኮ ገብቶኛል። እንደዛ ልትል አይነስ እንደዛ የሚባል ነገር አለ። አጣራ ስናደርገው ከሁለት ፐርስፔክቲቭ ነው የምጠይቅሽ ነው አንቺ ለምን እንደ ባለሙያ እንድትመልሽልን ፈልጋለሁ። ከዛ ደግሞ እንደ ራስሽ ላይ ባለ ነገር ነው ማለት ነው። ስለዚህ እኔና አንቺ ወደ 9 አመት 10 አመት አካባቢ ቆይተናል በዲስታንስ። ሶ ዲስታንስ ሪሌሽንሺፕ ላንቺ አድቫንቴጁ እና ዲስአድቫንቴጁ ምንድነው? አሁን ባለሽበት ሁኔታ ሆነሽ ሰዎችን ለምሳሌ ትመክሪያለሽ ወይ የርቀት ፍቅር ሊጀምሩ? ከየትኛው አንፃር? ኦብቪየስሊ ከስነ ልቦና አንፃር እንዲያርጉ አታርጉ ብዬ ለመከር አልችልም። እንደ ባለሙያ ለመከር አልችልም። እንደ አታርጉ አርጉ ልንል አንችልም። ራሱ ያ ሰው ነው የሚወስነው ለሚያደርገው ነገር ገብቷል። ስለዚህ ይሄን አርጉ አታርጉ ይሄን አርጉ ምናምን አልልም። እሺ ስለዚህ አሁን ይሄ እንደ ፍሬ ህይወት እንደ እኔ ፐርስፔክቲቭ እና እኔ ከኖርኩት ኤክስፒሪየንስ አንፃር ነው ልናገር የምችለው ማለት ነው። ከባድ ነው። በጣም ስትሮንግ ልትሆን ይገባል። ስፔሻሊ ደግሞ እንደኛ እንደዚህ ሎንግ ታይም ለሚቆዩ ሰዎች ደግሞ እኛ እግዚአብሔር ረድቶንም በቃ ያው ትግስቱንም ሰጥቶን ብዙ ቻሌንጆችንም አልፈን ምናምን ነው እዚህ ጋር ያለ ነው እንጂ ስሙዝ ሆኖ አልጋ ሆኖ ወይም ደግሞ ቀላል ነገር ሆኖ አይደለም እዚህ ጋር የተደረሰው። ኦኬ ስለዚህ it's challenging ከባድ ነው። ግን ደግሞ አንዳንዴ ደግሞ it's worth it ደግሞ የምትለው ፋይናል ዴስቲኔሽን ላይ ስትደርስ ደግሞ እንኳንም እንትን አልኩኝ እንትሏል አለ እንኳንም ሰስቴን አደረኩኝ እንኳንም ቆየ ሶሪ እንግሊዘኛ ካበዛሁኝ የተቻለ ይመጣል። እንደውም አታበዥም አንቺ የሁሉ አመት ከመቆየት አንፃር ከመጨረሻው ላይ ከምትደርስበት ነገር አንፃር ደግሞ ኦኬ እሺ በቃ ይሄን ሁሉ ማሳለፌ ይሄን ሁሉ ታይም መፍጀቴ ይሄን ሁሉ ትግስቴ ምናምን ለዚህ ነውና ኦኬ it's worth it ወይም ደግሞ ይገባዋል አይነት ነገር የምትልበት አይነት ኤንድ ጎል ካለው ለኛ ወይም ለኔ ለዛ ስለሆነ ደስ ይላል እላለሁ። ግን በጣም ከኖርማል ሪሌሽንሺፕ ሞር ስትሬንግዝ ይፈልጋል። ከዛ ደግሞ ከኖርማል ስልህ ይሄ እዛው አንድ ከተማ ሆነ ኢቭን አንድ ከተማ ባትሆን አንድ ሀገር ሆነ ምናምን ከሚኖሩ ሪሌሽንሺፖች ግን አንዳንዴ የኔ አርጊውመንት የኔና አንተ ሪሌሽንሺፕ ወይም የኔና አንተ ክሎዝነስ ቅርበታችን በአንድ ከተማ በአንድ አካባቢ ካሉ ሰዎች ሁሉ የበለጠ ነበረ። ያ ምንድነው በጣም በቀን ውስጥ ብዙ ጊዜ መደዋወላችን በቀን ውስጥ ረጅም ሰዓት ማውራታችን ምንም ለነገ የምናሳድረው ነገር አለመኖሩ ያንን ለማካካስ በፊዚካሊ ማንገናኛቸውን ነገሮች ለማካካስም ይሁን ግንኙነታችንን ለማጠንከር ያ ኮኔክሽናችን በአንድ ከተማ ነው ራሴ በማያቸው ዊትነስ ከማረጋቸው ሰዎች በአንድ ከተማ እንኳን ሆነው ያን ያክል አግባቦት ወይም መግባባት የላቸው። ስለዚህ እሱ ጋር ደግሞ አድቫንቴጅ ነበረን ከኔ እንግዲህ አሁን በትንሹ ማለት ነው። ሰዎችን ትመክሪያለሽ ወይስ አትመክሪም? ጠቅለል እኮ አልኩ ለኔ ከነበረኝ ሪሌሽንሺፕ አንፃር ኢትስ አሪፍ ነው። ዋይ ኖት ለዲስታንሱ ብቻ ገድባችሁ አትተውት እላለሁ። የኔ የምትሉትን ሰዎች ካገኛችሁ የኔ የምትሉት ሰው በጣም የምትግባቡት ሰው የልባችሁ ሰው ምናምን ከሆነ ዲስታንስ ስላላችሁ አይደለም ያ ነገር ቅርበታችሁንም
ርቀታችሁም የሚገድበው ያ ነገር አይደለም። አንድ ከተማም ሆነ አንድ ሰፈርም ሆነ ያ ኮኔክሽን ላይኖርህ ይችላል። ገባ? ቦታው ሎኬሽኑ ወይ ቦታው ሌላ ቦታ መሆኑ ብቻ እንትን ሊልህ አይገባም፣ ሊገድብህ። ዋናው ፍቅሩ ነው። ያ ፍቅሩና ኮኔክሽኑ እና በግልጽ የማውራቱ በጣም መገናኘቱ ምናምን ነው። አንተስ? እኔ ያው እንዳልኩሽ ነው፣ ሁለት ነገር ነው ያለው። አንደኛውን ለምሳሌ አንዳንዴ ብያቃሉ ከዚህ ምሳሌ እኔና አንቺ እንደው ዲስታንስ በተወሰነ መልኩ መኖሩም ነው ያቆየን እላለሁ። አሁን ተሰርቼ ዛሬ ደረስኩበት ላይ ደርሼ እንጂ አሁን በፊት በነበረኝ የኔ ባህሪ ስልቹ አይነት ተፈጥሮ ነው ያለኝ። ስልቹነት ባህሪ አለብኝ ምናምን እና ከሱ አንፃር በተወሰነ መልኩ አድቫንቴጅ ነው እንድንቆይ ምናምን። ለምን አንዳንድ ጊዜ እንትን እንሆናለን፣ ይሄ ቶሎ እንገናኝና ቶሎ ምናምን ሁሉም ነገር ቶሎ ያልቃል ምናምን እና አሪፍ ነው ዲስታንስ ከዚህ አንፃር ብዬ አስባለሁ። ከዛ ደግሞ ትንሽ እንደ ወንድም፣ ከዛ ደግሞ እንደኛ ሙያ ውስጥ እንዳለ ሰው፣ ከዛ ደግሞ ምናምን ቻሌንጆች ይኖራሉ። ኦብቪየስሊ በጣም ቻሌንጅ ይኖራል። የሚሞላ ነገሮች አሉ እንዳልሽው፣ በሀሳብ በስልክ አውርተሽ በምናምን የሆነ ስፔስ ይኖራል ደግሞ ማይሞላ። በርግጥ ሰው አብሮም እየኖረ በአካልም ሆኖ ይኖራል የሆነ የማይሞላ የሚመስል ነገር። እሱ በሂደት እንትን የሚል እሱ ይኖራል። ግን ሰው የኔ የሚለውን ለምሳሌ ሚስት ናት ብሎ የሚያስበውን ባል ነው ብሎ የሚያስበውን ሰው ካገኘ፣ የምር ደግሞ ያንን ሰው ካገኘ ዋጋ ያስከፍላል። ማለት እንትን ነው፣ ቀላል ነገር ነው ቀላል ዋጋ የሚያስወጣው። ገብቶሻል? አንቺ የሆነ የምትወጂው ብራንድ ለመግዛት እንደ ማንኛውም አይደለም። ዝም ብለሽ በወር ደሞዝሽ አትገዢው። በሆነ ነገር ሴቭ አድርገሽ ተጨንቀሽ እቁብ ጥለሽ ምናምን ነው የምትወጂውን ነገር። እንደዛ ነው። የምትወጂው ነገር ላይም ደግሞ ቻሌንጅ ይበዛል። እሱን ማመን ነው። ከዛ እሱ ነው ያለው ነገር። ያው ለኢትዮጵያ ሆነው ወንድ ለሆኑ ሰዎች ትንሽ ከባድ ነው። በተለይ በራሳቸው መንገድ ተፍተፍ የሚሉ ለመንቀሳቀስ የሚሞክሩ ሰዎች ምናምን ቻሌንጅ የሚያደርግ ነገር አለው። አሁን በእንትን ውስጥ ውጭ ሀገር ያለ ሰው በሙሉ ኢትዮጵያ ያለ ሰው የሚረዳ ብቻ ተብሎ የሚሳልበት ፒክቸር አለ። እሱ ትንሽ እንደዛ አይነት እኛ ሀገር ያለ ሶሳይቲ ውስጥ ትንሽ ከባድ ይመስለኛል። በጣም ከባድ ነው። በጣም ከባድ ነው ስልሽ ያረግሽው ጫማ፣ የለበሽው ልብስ፣ የምትበይው ምግብ በሙሉ ለምሳሌ አንቺ የላክሽልኝ ሊመስል ይችላል። ግን የሚገርም ማለት ነው እኛ ሀገር ብቻ አይደለም፣ ማጆሪቲ አፍሪካ ሀገር እንዳለ። ምክንያቱም ብዙ ማውቃቸው አብረው የሚሰሩ ምናምን ነበሩና ስናወራ ሲሚላር ነገር ነው የምታወራው። አይደለ እየተባባልክ ማለት ነው። አሁን እኛ ነው የሚመስለን ያ እኮ ስልሽ እንደኛ ሀገር ባሉ ነው ምንምንትል ከዛ ሳምሃው ሪል የሆነ ሪሌሽንሽፑንም አለማመን ይኖራል። አሁን እዚህ ሀገርም ከመጣው በኋላ አንዳንድ ሰው አይን ላይ ታየዋለሽ እና ያው በእርግጥ 10 ዓመት 9 ዓመት ስለምስል ይደነግጣሉ እና አልተለመደም። ብዙ ሰው የሆነች ባጭር ጊዜ ምናምን ጣ ብሎ ምናምን ነው የሚመጣው ምናምን እና ከዛ ውጪ ልብሽ ያለው ሚስት ለእኔ ብቻ አይደለችም ብዬ አስባለሁ። ለምሳሌ አንቺ ለእኔ ስትሆኝ ለእኔ ሳይሆን ከእኔ በላይ ለልጆቼ ምናምን እንደዛ ነው የሚያሳስበኝ። ለምን አንድ ግንኙነት ይሆንና እኔና አንቺ ከዛ በኋላ ሰፊው ኃላፊነቱም ከባዱ ለምሳሌ እኔ ያደግኩ ሰውዬ ነኝ፣ ገብቶሻል? ስለዚህ እኔ አሪፍ ባልሆን ትተሽኝ ትሄጃለሽ። ልጅሽን ግን አትተይውም። በቃ በምንም ረባሽም ሆነ አስቸጋሪም ሆነ ምናምንም ሆነ ጂኒየስም ባይሆን ፍቅር ቢሰጥሽም ባይሰጥሽም ኃይለኛ ቢሆንም ምናምን እሱን ያቺን ሴት ካገኘሽ ያስከፍላል ዋጋ። ትቀልጃለሽ እና እሱኛው ቦንድ ደግሞ እሱኛው ግንኙነት ደግሞ እንትን ያደርገው ይሄ ቦታ አይወስንም፣ የቱ ጋር ምናምን የሚለው ድንበር አይወስነውም። ግን ያው ከዛ እንትንም ነው ይሄ ቦንድ ላልከው ወይም ደግሞ ይሄ ያለህ ግንኙነት ምናምን ያለው የሆነ እንኳን ቻሌንጅ ቢመጣ የሆነ ፈተና እንኳን ቢመጣ ርቀት ላይ ስለሆንክ ያ ቦንድ ከሌለ እንትን ማለት የመለያየት የመፈርከሱ ማለት ይሄ አለመታገሱ ነገሩ በጣም እንትን ነው፣ ቀላል ይሆናል። ገባ? አንድ ቦታ አንድ ከተማ እንኳን ምናምን ከሆነ ትተያያለህ ሊባል ይችላል። ብቻ የሆኑ ብዙ እንትኖች ሪዝኒንጎች ወይ ደግሞ እንገናኝ ተባብለህም አውርተህ እንትን ትችላለህ ምናምን ፊት ለፊት ኢን ዮር ፌስ ሊመጣ ይችላል ያ ሰው።
እንትን ከሆነ ግን እዛና እዛ ግን ስትሆን አንሌስ በጣም ስትሮንግ የሆነ ኮኔክሽን ስትሮንግ የሆነ ቦንድ ስትሮንግ የሆነ ፍቅር ምናምን ከሌለ ግን ለሚፈጠሩ ነገሮች ኢትስ ኢዚ ዌይ አውት። እንደዛ ሆኖ ግን በእንደዛም ውስጥ ሆኖ ግን በጣም ስትሮንግ እንትን ካለ የኤኒቲንግ ግን ለማለፍ ደግሞ በዛው ልክ ያ ቦንድ ደግሞ ሊያተርፍህ ይችላል። የምንም ጥያቄ ዋናው እሱ እኛም ያየነው ነገር ዋናው እሱ ማለት ነው። የምር ምን ይሄ ከፍቅር አለው በራሱ የሆነ ኦብሰሽን፣ ከዛ ኦብሰሽን ጀርባ ያለ በጣም የሚያኖር ነገር ምናምን ካለ ለሱ ዋጋ ይክፈል ሰው። ገብቶሻል? ለዛ በጣም ዋጋ መክፈል አለበት ብዬ አስባለሁ። ከዛ ውጪ ግን ለዋጋ የማያስከፍል ከሆነ ኦልሬዲ ይለያያሉ ማለት ነው እኮ። እሱን ነው እኮ ላይክ እንዴት ነው የሆኑ የሚፈጠሩ ነገሮችን ማለፍ የምትችለው ያ ቦንዱ ካለህ ብቻ ነው። የሆነ እንዴት ነው አዶኖ ኮሽታም ይሁን ዋቴቨር ኢት ኢዝ ስትሮንግ ኩሽታ ደስ ይላል እና እሱ ስትሮንግ መሆኑ ነው። ያንን ሁሉ ታይምም ራሱ ትዕግስት ኖሮ የሚያስቆይህ ምናምን። እንደ ሴት ደግሞ አሁን እንደ ወንድ ላልከው እንደ ሴት ደግሞ ይሄ እድሜ ታይም ገለመኔ ምናምን እዚህ ቅርብ እንደዚህ ምናምን ብዙ እንትን ይኖረዋል በጣም እና እሱ ላይክ የሆነ በቃ ስትሮንግ እንትን ልትሆን ይገባል ነገር እንዳለው ነው። ስለዚህ ወደ መሀል እንትን ብለናል። አሁን እኮ መጀመሪያ ላይ ነው ሁለተኛው ላይ ነው ያልነው። ሁለታችንም አንፈልግም ነበር ብለን የጀመርነው። ለምሳሌ ሁሉም ሰው ይላል ስንጀምር ሳይሆን ጓደኝነት ስንተዋወቅ ያለበት ሰዓት ላይ ነው ብዙ ረጅም ጊዜ እና ከሱ ወደዚህ መምጣት አሁን ላይ መጀመሪያ ላይ የነበርንበት ሰዓት ላይ ሰው ቢጠይቀን እና አሁን ያለንበት ላይ ሰው ቢጠይቀን ኮምፕሊትሊ እንትን ነው ዲፍረንት አንሰር ነው የምንሰጠው። አንዳንዴ ለዛ ነው ማለት ባለፈው ምሳሌ የነበረው ላይ የሆነ ሰው ኤክስፒሪየንስ ካላደረገው ስለሆነ ነገር ኢን ዲቴል ኦፍ ኮርስ እኔ እንኳን አይቼው አሁን ሁለቱንም አይቼዋለሁ። እኔ ወርክአውት የማድረጉንም ያለማድረጉንም አይቼዋለሁ። ስለዚህ አሁን ኤክስፒሪየንሱ ስላለኝ እንዴት ስለዛ ነገር የኖርኩትን ባወራ የራስሽን ማውራት ትችላለህ። ከዛ አንጻር ላይክ ስታስበው አሁን ላይ ሰው ቢጠይቀኝ እንዳልነው ነው ቦንዱ ካለው ምናምን በፕሮክሲሜሽን በቦታ ኖ ደዝም ማተረስልኛል። የመጨረሻ አንድ ጥያቄ የምጠይቅሽ ለምንድነው እዚህ ሀገር ያሉ ሰዎች ብዙ ሰውን ጠይቄያለሁ እንጂ ብቻ አይደለም ለምን እርስ በርስ መጋባት መጣበስ ምናምን አይፈልጉት? ስለሌላ አላውቅም። ለእኔ ግን እኔ እንትን ነው ላይክ አሁን ከአንተ ጋር የማወራው ነገር አሁን ይሄ ላይክ ሁሉንም ነገር ላይ ነው የምናወራው። ኢንተሌክቹዋል ነገርም ላይ እናወራለን፣ ቀልዱም ላይ አብረን እናወራለን፣ ቁም ነገሩም ላይ ኤቭሪ ነገር ላይ እኩል ሆነን ማውራት እንችላለን። ወይም ደግሞ ይሄ ኢንዴፕስ ማውራት የምንፈልጋቸው ነገሮች ወይም ማውራት የምፈልገው ነገር ላይ ለምሳሌ አብረን እናወራለን። ስለ ትምህርትም ቢሆን አብረን እናወራለን። ስለ ፖለቲካ ስለ ዋቴቨር አለ አይደለም። እሱን ነገር አላገኘሁትም እኔ አላጋጠመኝም። ላይክ እኔ ደግሞ እንትን አይደለሁም ላይክ ምንድን ነው የሚባለው ታይም ለማሳለፍ ብቻ ከሰው ጋር መሆን የምችል ሰው አይደለሁም። ታይም ለማሳለፍ ስለ ይሄ ኖ ምን ችግር አለ የሆነ ሰው አብሮሽ ቁጭ ካለ ታይም ውስጥ ካለፈ ድረስ ዋናው ሰው መኖሩ ነው የሚባል አልችልም። እንደሱ አይደለም የኔ ጭንቅላት ወይ ደግሞ እኔ ፐርሰናሊቲ ከዛ ሰው ጋር የሆነ ኮኔክሽን ሊኖረኝ ይገባል። ኢቨን ኖርማል ጓደኛ ሴቶችን ጓደኛ ቢሆን ያሉኝ ጓደኞች አብሬ በደንብ ታይም ላሳልፍ የምችል አብሬ ኮንቨርሴሽን ሊኖረኝ የሚችል የሆነ ነገር ልንቀባበል የምንችል ምናምን ካልሆነ የሆነ ዝም ብለህ ተራ ወሬ እያወራህ እንትና እኮ እንደዚህ ሆነች እንትና የጎሲፕ እንትና አልችልም አይደለሁም እኔ እንደዛ። ስለዚህ ለእኔ መሰረታዊ የምላቸው ነገሮች ውስጥ ይሄ ኢንተሌክቹዋል እንትን ልበለው እንደሱ አይነት ነገር አላገኘሁም። ቢጤ አላገኘሁም። ለፍሬንድሺፕ እንዴት ነው ፍሬንድሺፕ ነው መጀመሪያ ያቆመን እኛም ብለን የለ ከአንተ ጋር የጀመረው ቦንዳችን እዛ ጋር እሱ ነበር ስትሮንግ እሱን ምናምን ይሄ እንዴት ነው ለእኔ አላገኘሁም ነበረ። የሰውን ስገምች ፕሮባብሊ እንደዛ ሊሆን ይችላል። ከዛ ደግሞ እኮ አንዳንዴ ምንድን ነው እኮ ችግሩ አሁን እዚህ የምትገናኘው ሰው ከየሁሉ ዲፍረንት ወርክስ ኦፍ ላይፍ ነው ከተለያየ የህይወት ጎዳና የመጣ ሰው ነው እዚህ የምትገናኘው። አሁን አገር ቤት ቢሆን ኢትዮጵያ
የምትገናኘው ሰዎች ሴሌክቲቭ ሰዎች ናቸው። ሴሌክቲቭ ኢን ሴንስ የምትሄድበት ቦታ የሆነ የምታዘወትርበት ካፌ የምትሄድበት ጂም ብቻ የምትሄድባቸው ቦታዎች አንድ አይነት ወይም ሲሚላር ሰዎችን ያገናኙ ራሱ ብዙ ሰው ስላለ ከዛ ውስጥ ኤግዛክትሊ። ስለዚህ የምትሄድባቸው ቦታዎች ከአንተ ጋር ተመሳሳይ የሆነ ነገር ያላቸው ሰዎች ጋር ነው የምትሄደው። እዚህ ግን ከተለያየ ላይፍ እንትን ስለመጣ የሚገናኝበት ቦታ ላይ ተገዶ ነው ኤግዛክትሊ። እና ሌላ ኢትዮጵያ ብትሆን በፍጹም ላትገናኘው የምትችለው ሰው ጋር የሆነ ቦታዎች ውስጥ ትገናኛለህ። ገባ ማለት ይሄ እንትን ሳይሆን ያ ሰው እንደዚህ ነው የሰው እንደዛ ነው ነት ሳይሆን ግን ይሄ ያለህበት የእንትን የኑሮ እንትን እንዴት ነው የምትሄድባቸው ቦታዎች። አንድ ሰው ሜቢ አይ ዶንት ኖ ቲያትር ሊገባ ይችላል አይደል? አንድ ሰው ደግሞ ሜቢ ፑል ሊጫወት ይችላል። ይሄ ማለት ኮምፕሊትሊ ዲፍረንት ሊሆኑ ይችላሉ። እንዴት ነው ገባ አባባል? ስለዚህ ዲፍረንት ወርክስ ኦፍ ላይፍ ስለሆነ እዚህ ስትመጣ ግን ኢትዮጵያ ቢሆን ማላገኘው ሰው ወይ ኢትዮጵያ ቢሆን ማልባባው ሰው ጋር አብሬ እንትን ነው ስለዚህ ላይፍ እንትን ያደርጋል ትሆናለህ። አዎ ያም ሰው ደግሞ እንደዛው እሷ እኮ ከሷ ጋር ልግባባ አልችልም ደግሞ ይለኛል። ምክንያቱም ከሱ ጋር ደግሞ እሷ ሌላ ዓለም የተለያየ ዓለም ስለሆነ ስትሰበሰብ እዚህ ጋር ለዛ ነው የሚመስለኝ። ይሄ እኔ እንትን ነው ስለዚህ ዛሬ ትንታኔና እኛ ያልሽ የዲስታንስ ፍቅር ላይ ነው ያወራ ነው ማለት ነው። በትንሹ ይሄንን ካለን ይበቃል። በመጨረሻ ማለት የምትፈልጊው ያለ ደስ የኔ ይልሽ ኢንተርቪው ማለት እኔ እኮ ነው ማል ፖድካስት ላይ መጥቼ እንደዛ መሰለኝ ኢንተርቪው እየተደረግኩ ነው መሰለኝ ዛሬ በመጨረሻ ማለት የምትፈልጊው እወድሃለሁ። እኔም እወድሻለሁ። love is mountain ምናምን ነበር። የመጨረሻ ማለት የምፈልገው እንትን ነው ፍቅር እንትን የሚባል አይመስለኝም። ይሄኛውን ነው የምፈልገው ምናምን። እኔ ትንሽ ያየሁት ክፍተት ምንድነው መሰለሽ በጣም ከብዙ ሰው ጋር ምናምን ሳይ ያላገቡ ሰዎች ምናምን ሳይ I'm sorry ግን በጣም እንትን አላቸው። ይሄ ምርጫቸው ፒኪ ሊስት እና ቱ ቢሆንስ ወንዶቹ ምናምን ሲሰምሽ ኤግዚስት አታረግም ያቺ ሴት ማለት አታረግም ስልሽ ቀይ ረጅም ጥፍሯ የሚያምር እግሯ እንትን የሚል ጉዳይ አይደለም ስልሽ ወይ እኔ እንደዛ ነኝ በተፈጥሮ። ይሄ አሁን ይሄ እንዴት ነው መልክ ስለሌለ ምናምን ሳይሆን እፈልጋለሁ መልክ የአርት ሰውም ስለሆንኩ ውበት አደንቃለሁ። ደስ የሚል ውበት ግን ጉዳይ እሱ አይደለም። ለምን መሰለሽ አንቺ አሁን ከዚህ እድሜሽ 20 ዓመት ምናምን ሲጨመር አንቺ አሁን አንቺ መልክሽን ከሆነ የፈለኩት የለሽም አንቺ ያ ይጠፋና ሌላ ነው የሚመጣው። ስለዚህ እሱኛውን አልፈልገውም ትበያስ ከዚህ ፊት ነው ካስታውሽ ነግሬሻለሁ። የመጨረሻ አዋጭ መሆኑን ያወቅኩት ከማዘርሽ ጋር ስትመጪ ነው። ቺሊስ ታዋጣለች ምናምን ያልኩት ለምን ከማዘርሽ ጋር ስትመጣ ማዘርሽ በጣም ዘናጭ ነች እና መልከኛ ናት እና ኦኬ በቃ እዚህ እድሜዋ ላይ ማዘሯን ስታክል እንደዚህ ነው የምትሆነው። ገብቶሻል? ያኔም ታዋጣለች አልኩ። ግን ስቲል ጉዳዩ እሱ አልነበረም ጉዳዩ ግን እሱ አይደለም እሱ አይኖርበትም። ለምሳሌ ዳሌዋ ምናምን ብዬ እሱ ዳሌ ላይ 30 ዓመት ሲጨመር ማንም ዞሩ ላይ አይሽም። በወንድም በወንድም ሳይድ እንደዛው ነው። ይሄ ስፔሻሊ የቤተሰብ አፕሮች የሚባለውን ሴቶቹም እሱን ይዞት የሚዞሩት የሚመስለኝ ነገር አንድ ምድሮ ሱፍ የለበሰ ከረባት ያደረገ ምናምን እንደዚህ እንዲህ እንትን ያለ ምናምን አይነት ነገር ነው የሚጠበቀው ሰውዬው። እና ያ ነው የባህል ካራክተር ነገር። በር መዝጊያ ነው አጥር መዝጊያ ምንድን ነበረ? ሱፍ ቆዳ ሸራ ጫማ እኔ እንኳን አድርጌ ባለፈው የወጣሁት አይ ነው ትንሽ ኩል ለመሆን ነው ያለት። ምንድን ነው እኮ አይለበስም አይደለም አንተም አትልበስ አይደለም ግን እዛ ውስጥ ያለ ፐርሶና ውስጥ አይደለም ያለው ያ ሰውየው ነው እንጂ ያ የልብሱ እንደዚህ አይነት ያረገ ምናምን ፖስተር ያለ አይለኛ ያ አይደለም ነው። ስንት ሱፍ የለበሰ ህፃን ልጅ አለ እኮ እሱን ነው እኮ ገባ ሽክ ብሎ ምናምን ስታወራው ህፃን እሱን ነው ላይ የሆነ ሰው አለ ከክራይቴሪያ ውስጥ አንዳንዱ እንደዛ ስለሚቀመጥ ነው ያን ያልኩት። በሴቶች በኩል ደግሞ አግኝቻለሁ እና ዛሬ ይሄንን ይመስል ነበረ። ስለ ርቀት ፍቅር ትንሽ ነገር ካልን በሚቀጥለው ሳምንት እስከምንገናኝ ድረስ ሰብስክራይብ አድርጉ ባካችሁ። ተቀላቀሉ።
ይህን ቤተሰብ ብትቀላቀሉ አሪፍ ነው። እንግዲህ በሚቀጥለው ሳምንት በድምጽ ይመለሳሉ። በዋና ድምጿ ትመለሳለች። ባይ ባይ። እሺ ቻው ባይ።